አንድ ነገር ላሳያችሁ አድማጮች፣ እስኪ ተመልከቱልኝ ውድ የቻናል ተከታታዮች። በጣም የሚገርመኝ የመስኖ ቦታ ሄጄ ወደ መስኖ ቦታ ሄጄ ነው የሚገርማችሁ። እዚህ ጋር ጎጆ አለች ማለት ነው። እዚህ ውስጥ ባለአትክልቱ የሚጠብቅባት ተመልከቱ። እዚህ ውስጥ ብዙ አገዳ አለ፣ ብዙ አገዳ አለ። እዚህ ውስጥ ደግሞ ትልቅ ጎጆ፣ ትንሽዬ ትልቅ ሰው የሚቀመጥበት ግን ትንሽ ጎጆ ማለት ነው። እስኪ ወዲያ ፍቃድ ሰው ማለት እኮ ጠባቂ ይውላችሁ። ይሄ የተቀመጠ ሰው ነው የሚጠብቅ አትክልቱ ማለት ነው። ሞባይል ደግሞ እዚህ ጋር አለ። ሌባ ሲገባ የሚናገርበት የሚደውልበት ዝናብ ሲመጣበት ቤት አለ። ና ወደ ይቻንታው እንዳገባቢ ዝናብ ሲመጣ ደግሞ እዚህ ጋር አለ። ይሄው የቅድማ ጎጆችን ትመስላለች። እስኪ ቀረብ ብለን እንያት። ይህንን ይመስላል ቤት። ውስጧ ጨለማ ስለሆነች አትታይም። እንካ ዝም ብለህ ቀርብ ታዘው ሆነ ስለምታይ ታገባኛለሽ። በጎን ነው የምታገባ እንዴ? አይደለም እንድትችላ እንጂ እኮ እንዴ። አዎ እታያለሁ። በቃ በትንሽ ዛሬ ስቃይ ነው የገባው። ይሄው ይሄን ይመስላል። እናመሰግናለን፣ በጣም እናመሰግናለን። በነበረን ቆይታ ደስ እንዳላችሁ ተስፋ አደርጋለሁኝ። መልካም ውድ የዩቲዩብ ተከታታዮች በጣም አመሰግናለሁኝ። ሰብስክራይብ እያደረጋችሁ እጅግ በጣም አመሰግናለሁ። ቴንኪው